ኦኬ የሶሻል ሳይንስ ተማሪ ናችሁ ወይም ደግሞ ከናቹራል ሳይንስ ወደ ሶሻል ሳይንስ ቀይራችሁ እስቲል አሁን የሶሻል ሳይንስ ተማሪ ሆናችሁ የትኛው ፊልድ ለኔ ነው የሚሆነው የትኛው ይሻለኛል እያላችሁ እየተጨነቃችሁ ቤተሰብ ስታማክሩ ልጄማ ባንክ ቤት እንዲሰራ ነው የሚፈልገው አካውንቲንግ ተማር፣ አረ ልጄማ የሆነ ገንዘብ መንቀሳቀሻ ሰጥቼው ወይ ለወንድም ይሄን ነገር ሰጥቼው ቢዝነስ እንዲጀምር ነው የሚፈልገው ቢዝነስ አድሚኒስትሬሽን ተማር እያሏችሁ ቤተሰባችሁ እናንተ የምትፈልጉት ደግሞ ምን እንደሆነ ግራ ለሚገባችሁ ተማሪዎች እናም ስቲል የሶሻል ሳይንስ ፊልዶች ምን አይነት ናቸው በውስጣቸው ስለምን ይይዛሉ ስንት አይነት ናቸው የሚለውን ጥያቄያችሁ በዚህ ቪዲዮ ሙሉ ማብራሪያውን እሰጣችኋለሁ። ስለ ዲፓርትመንት መረጣ ሁለት ፓርት ነው ያለው ይሄ ቪዲዮ የምሰራበት ይሄ መጀመሪያ ፓርት ነው። የመጀመሪያ ፓርት ላይ ይሄ ቪዲዮ የምሰራላችሁ አምስቱ ቤዚክ ሶሻል ሳይንስ ዲፓርትመንት የሚባሉት በእርግጠኝነት ነው የምነግራችሁ። ከዚህ ቪዲዮ መጨረሻ ላይ የምትወዱትን እናንተን ፓሽናችሁ ሊሆን የሚችል መርጣችሁና ወስናችሁ እንደምትወጡ አልጠራጠርም። እስቲል አሁንም በእርግጠኝነት ነው የምነግራችሁ 100%። ምክንያቱም እኔ እንድመርጥ የተጠቀምኩበትን ዘዴ እስቲል እዚህ ቪዲዮ ላይ ሼር አደርጋችኋለሁ። የፈለኩት ዲፓርትመንት እንድመርጥ ወይ እኔ ወጥቼ ይሳካልኛል ይሆንልኛል ብዬ ፓሽን ፍላጎት የሆነው እንደወስን የረዳኝን ቲፖችም ሰጣችኋለሁ። ቀለል ያሉ ናቸው ግን እስቲል በጥንቃቄ ልትሰሟቸውና ወደ ተግባር ልትቀይሯቸው የሚችሉ ቲፖችን እሰጣችኋለሁ በዚህ ቪዲዮ መጨረሻ ላይ። ቪዲዮውን ፕሊዝ ላይክ አድርጉት ስትጀምሩት። ሰብስክራይብ ያላደረጋችሁ ሰዎች አላችሁ ስቲል ፕሊዝ ሰብስክራይብ አድርጉ። ምንም አይቀናስባችሁም ለእናንተ። አሁን ነገር ለራሱ እኮ ሰብስክራይብ አላደረግም አንቺም አላደረግሽም። ፕሊዝ ሰብስክራይብ አድርጉት። ቪዲዮውን ላይክ አድርጋችሁ ጀምሩት። አሁንም በድጋሚ ከይቅርታ ጋር ለኔ እንደ ሰፖርት ነው። ለእናንተ ምንም አይቀነስባችሁም ለኔ ግን በጣም ትልቅ ነገር ነውና ፕሊዝ እንደውም ከቻላችሁ VPN አብርታችሁ ይሉ ተጠቀሙበታላችሁ አለ እናንተ ነው። ኦኬ ዌልካም። ለማታውቁኝ ሰዎች ጎይቶም ባላለው የአርባ ምንጭ ዩኒቨርሲቲ የአንደኛ ዓመት ተማሪ ነኝ። አም ቪዲዮ ኤዲተር እዚሁ የምታዩት ዩቲዩብ ቻናል ጀምሬያለሁ። ሌሎችም አንዳንድ ኦንላይን ቢዝነሶችን እየተማርኩ እገኛለሁ። ላይክ ሶሻል ሚዲያ ማርኬቲንግ ያው የምታውቁት አንድ ጌሌክስ የሚባል አካዳሚ ያለ ዩናስሞ እዛ እየተማርኩ እገኛለሁ ሶሻል ሚዲያ ማርኬቲንግ። ከዛ በተጨማሪ ደግሞ ቪዲዮ ኤዲተር አፕወርክ ላይ ምናምን ስራ እየሰራሁ እገኛለሁ። ኢንካም ጀነሬት እያደረኩኝ አሪፍ ደረጃ ላይ ነኝ ያለሁት። እንዴት ይሄንን ላገኝበት እንደቻልኩኝ ያው ሙሉ ቪዲዮ ሰርቻለሁ ገብታችሁ ማየት ትችላላችሁ። ቀጥታ ወደ ዛሬ ቪዲዮ እንግባ። በሶሻል ሳይንስ ውስጥ ያሉትን በ2025 ማለት በ2017 ዓ.ም እንዲሁ ሰርች አድርጌ ካገኘሁት 5 ቤዚክ የሆኑ ፊልዶች አሉ። ያው እንገራችሁ እዚህ ትንሽ ስክሪፕት አለች። እዚህ ስክሪፕቷን እያየን እናወራለን ስለ ዛሬ ቪዲዮ። ኦኬ አምስቱ እነማን ናቸው? የመጀመሪያው በሶሻል ሳይንስ ዲፓርትመንት ውስጥ አሪፍና ምርጥ የሚባል የመጀመሪያው አካውንቲንግ ኤንድ ፋይናንስ። ስለ አካውንቲንግ ኤንድ ፋይናንስ ማብራሪያ ልስጣችሁ። አካውንቲንግ ኤንድ ፋይናንስ ሁለቱም የተለያዩ ናቸው። አካውንታንት፣ ፋይናንስ የምትቀጠሩባቸውም የተለያየ የስራ ዘርፍ ነው፣ ግን ሁለቱም በአንድ ዲፓርትመንት ላይ ነው የምትማሩት። እነሱ ያው አካውንቲንግ ያው ካልኩሌሽን ፓርት ነው፣ ቲዮሪም አለው በትንሹ፣ ግን ማጆሪቲው በብዛት ካልኩሌሽን ፓርት ነው። ዲፔንድ አካውንቲንግ መግባት የምትችሉ ያው ካልኩሌሽን ላይ አሪፍ ፓሽን ያላችሁና ያው ቲዮሪም ብዙም ያልሆናችሁ። ከዛ ደግሞ መሆን የምትችሉት ነገር ልንገራችሁ። በአካውንቲንግ የምትማሩት 3 ዓመት ነው፣ ፍሬሽማንን ጨምሮ 4 ዓመት ይሆናል ጠቅላላ ማለት የምትማሩበት። በአቨሬጅ ሳላሪው እንደተወጣችሁ ከሆነ ያው በኢትዮጵያ ኢንካም የመጀመሪያ ደሞዛችሁ ከ6000 እስከ 12500 ብር ባለው የአካውንቲንግ ኤንድ ፋይናንስ የመጀመሪያ ደሞዝ ማለት ነው። እንደ የስራ ቦታው ይለያያል። በምን አይነት የስራ ዘርፍ ወይ ደግሞ በአካውንቲንግ ኤንድ ፋይናንስ ተመርቄ የስራ ዘርፍ የሚወጣበትን ወይ ደግሞ የምትጠሩበትን ሙያ ልንገራችሁ። ኤግዛምፕል አካውንቲንግ ኤንድ ፋይናንስ የሚሰሩት ባንክ ቤት ላይ ስትሄዱ ለምሳሌ ሱፍ ለብሰው ምናምን መጀመሪያ ላይ ብር የሚሰጧችሁ ውስጥ የሚሰሩት እነዚህ አካውንታንት ይባላሉ። ፋይናንስ አለ። ፋይናንስ ለብቻው ነው፣ አካውንታንትም ለብቻው ነው ስራ የሚወጣላችሁ። በእነዚህ ፊልድ ተጠራችሁ ወይም በእነዚህ ስሞች ተጠራታችሁ ነው ስራ የምታገኙት። አካውንታንት ነው የምትባሉት ወይ ፋይናንስ ነው የምትባሉት። ስለ አካውንቲንግ ይሄን ይመስላል በቀላሉ ብዙም የሚያወዛግብ ነገር የለውም። በድጋሚ ላስታውሳችሁ የሚፈጀው 3 ዓመት ነው፣ ፍሬሽማንን ጨምሮ 4 ዓመት ይሆናል ማለት ነው። ወደ ሁለተኛው ንገባ። ሁለተኛው ያው ኢኮኖሚክስ ነው። ኢኮኖሚክስ ያው 90% ያው ካልኩሌሽን ፓርት ነው። ታውቁታላችሁ። ሂንቱ ከሌላችሁ እንግዲህ ስለ ኢኮኖሚክስ ያው በትንሹ አሁንም ማብራሪያ ልስጣችሁ። በዋናነት የሚያጠናው ሰዎችን፣ ድርጅቶች፣ ሀገር እንዴት ገንዘባቸውን መቆጣጠር እንዳለባቸው ጀነራሊ ማለት ነው። በኢኮኖሚክስ ላይ ሁለት አይነት ኢኮኖሚክስ አለ፣ ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ማለት ነው። ማይክሮ ስለ ግለሰቦች ድርጅቶችና ሀብታቸውን እንዴት መቆጣጠር እንደሚችሉ የሚያጠናልን ማይክሮ ኢኮኖሚክስ ይባላል። ማክሮ ኢኮኖሚክስ ደግሞ ስለ እንደ ሀገር
እንደ ስራ አጥነት፣ የህዝብ ስራ አጥነት፣ የሀገራችን ስራ የአንድ ሀገር ስራ አጥነት ብዛት፣ ስለ ኑሮ ውድነት እንደነዚህ አይነቶችን ጀነራል የሆነ ነገር የሚያጠናል ማክሮ ኢኮኖሚክስ ይባላል። በኢኮኖሚክስ ተመርቀን ልንሰራቸው የምንችላቸው የስራ አይነቶች በትንሹ 4 ልንገራችሁ። የኢኮኖሚክስ አማካሪ ትሆናላችሁ፣ እንደ ሀገር ደረጃም እንደ አንድ ድርጅትም ማለት ነው። አካውንታንት መሆን ትችላላችሁ፣ ቢዝነስ አናሊቲክስ መሆን ትችላላችሁ፣ ማኔጅመንት ኮንሰልታንት መሆን ትችላላችሁ። እነዚህ በኢኮኖሚክስ ተምራችሁ የምትሰራቸው የስራ አይነቶች ናቸው። ኢኮኖሚክስ የሚፈጀው ያው 3 ዓመት ነው፣ እንደ አካውንቲንግ ነው። የፍሬሽማን ጨምሮ 4 ዓመት ይሆናል ማለት ነው። ስለ ኢኮኖሚክስ በዚህ ጨረስ። ወደ ሶስተኛው ፓርት እንገባ። ሶስተኛው የሚሆነው ያው ማርኬቲንግ ማናጅመንት ነው። ማርኬቲንግ ማናጅመንት ዓላማው ጀነራሊ ዓላማው የማርኬቲንግ ማናጅመንት የአንድ ድርጅት ወይም የአንድ ግለሰብ ፕሮዳክት ሊሆን ይችላል፣ ሰርቪስ ማለት ነው። የሆነ ግልጋሎት ወይም የአንድ ግለሰብ የሆነ ምርት ለከስተመር ወይም ለደንበኛ እንዲያውቀው ማድረግ ነው ዓላማው የማርኬቲንግ ማናጅመንት። አንድ ሰርቪስ ይኖራል፣ የአንድ ድርጅት ወይ አንድ ግልጋሎት ሊኖር ይችላል፣ ለደንበኛው ለከስተመሩ እንዲደርሰው ማድረግ ነው ዋነኛ ዓላማው። በማርኬቲንግ ማናጅመንት ተመርቀን በምን አይነት የስራ ዘርፍ ልንቀጠር እንችላለን ወይም የምንሰራቸው የስራ አይነቶች ምን ምን ናቸው ለሚሉት ደግሞ በትንሹ እንደዚሁም ልንገራችሁ። ዋነኛ ያው ማርኬቲንግ ማናጀር ትሆናላችሁ። ለብቻው ማርኬቲንግ ማናጀር የሚባል የስራ አይነት አለ። አድቨርታይዚንግ ማናጀር ትሆናላችሁ፣ ብራንድ ማናጀር፣ ሴልስ ማናጅመንት፣ ፕሮሞሽን፣ ሶሻል ሚዲያ ማርኬቲንግ። እንደነዚህ ያው ማርኬቲንግ ማናጅመንት ተምራችሁ የምታገኟቸው የስራ አይነቶች ናቸው። የምትሰሩት ለየት አድርጌ ልንገራችሁ፣ ምክንያቱም ፓሽናችሁ ሊሆን የሚችል ሰዎችም ስላላችሁ ልንገራችሁ ቀድሜ ይሄኛውና በማርኬቲንግ ማናጅመንት ገብታችሁ የምትሰሩት ማርኬቲንግን ፕላን ማውጣት፣ አድቨርታይዚንግ ሪሰርች መጻፍ፣ እንዴት ምርታችንን እናስተዋወቅ የሚለው ማለት ነው። ከዛ የአንድ ድርጅት ወይም የአንድ የግለሰብ ድርጅት ሊሆን የአንድ መንግስት ድርጅት ጎል ማውጣት፣ ዓላማው፣ ራዕይ፣ ቪዥን፣ ተልእኮ እንደሚባለው ነገር ማውጣት ጎሉን የአንድ ድርጅቱን። እንደነዚህ የስራ አይነት የምትሰሯቸው ናቸው። ገብታችሁ ማርኬቲንግ ማናጅመንት የሚፈጀው ስቲል አሁንም እሱም እንደ ሁለቱም ተመሳሳይ ነው። 3 ዓመት ነው የሚፈጀው። የመጀመሪያው ዓመቱ የፍሬሽማን ጨምሮ 4 ዓመት ይሆናል ማለት ነው። እዚህ ላይ ኤንቢ ጀስት አንድ ልታስተውሉት የሚገባ ነገር ልንገራችሁ። እንደኔ አንድ ሪከመንድ ነገር ላርጋችሁ። ጥሩ ኮሚኒኬሽን ስኪል ያላችሁ፣ ከሰዎች ጋር የመግባባት ፍላጎትም ሊሆን ይችላል፣ ከሰዎች ጋር የመግባባት አቅምም ያላችሁ፣ የሆነ ፕሮዳክት ወይም የሆነ እቃ የመሸጥ የመግዛት የመግባባት በቃ ስፔሻሊ የመግባባት የኮሚኒኬሽን ስኪል ካላችሁ ማርኬቲንግ ማናጅመንት ኢዝ ዘ ቤስት ዋን ለእናንተ ሪኮመንድ ማድረጋችሁ ፊልድ ቢኖር ማርኬቲንግ ማናጅመንት። ወደ አራተኛው ጉዳይ ስንገባ ማናጅመንት ነው። ማርኬቲንግ ማናጅመንት ሶስተኛው ነው፣ ለብቻው ነው። ማናጅመንት ደግሞ ለብቻው አንድ ፊልድ አንድ ዲፓርትመንት። ማናጅመንት ጀነራሊ የማናጅመንት ስራው የአንድ ድርጅት ኢኮኖሚ ወይም ቢዝነስ ማሳደግ፣ የአንድ ቢዝነስ ወይም የአንድ ኢኮኖሚ ማሳደግ ነው። የአንድ ድርጅት ኢኮኖሚው ማሳደግ። የሚሰጡት ኮርስ በማናጅመንት የምትሰጡት የኮርስ አይነቶች አሉ። ማናጅመንት ለብቻው፣ ምክንያቱም ከማርኬቲንግ ማናጅመንት ለለየው ስለፈለኩ ነው የሚሰጡት ኮርስ የምነግራችሁ። የሚሰጡት ኮርስ ቢዝነስ ፕሮጀክት ማናጅመንት አለ፣ ሊደርሺፕ እና ሶስተኛው ማናጅመንት ኢንስቲትዩሽን ነው። የምትሰጡት ኮርስ በማናጅመንት ስር ውስጥ ሁለቱ የተለያዩ ናቸው። ስቲል አሁንም ላሳስባችሁ፣ ማርኬቲንግ ማለት አንድን ፕሮዳክት ከስተመር እንዲያውቀው ማድረግ ነው። ማናጅመንት ደግሞ የሆነ ግሩፕ መምራት፣ የሆነ ድርጅት ላይ ግሩፑን መምራት፣ ሰራተኛ መቅጠር ሊሆን ይችላል፣ ማባረር ሊሆን ይችላል፣ ሰዎች ሰራተኞችን ወይም የአንድ ድርጅት የሚሰሩ ሰራተኞችን ሞቲቬሽን ማድረግ ሊሆን ይችላል። እነዚህ የማናጅመንት ስራ ናቸው። የስራው አይነት በማናጅመንት ተመርቃችሁ ዋናው ነገር እንግዲህ የስራው አይነት ነው። ልትሰሯቸው የምትችሏቸው በትንሹ 4 ነገር ልንገራችሁ። ሴልስ ማናጀር፣ ፕሮዳክት ማናጀር፣ አድሚኒስትሬቲቭ ማናጀር፣ ሳፕላይ ቼን ማናጀር። እነዚህ በማናጅመንት ተመርቃችሁ የምትሰሯቸው የስራ አይነቶች ናቸው። ስቲል አሁንም ማናጅመንት የሚፈጀው 3 ዓመት ነው፣ ፍሬሽማንን ጨምሮ 4 ዓመት ማለት ነው። እስካሁን ሁላቸውም ተመሳሳይ ናቸው። ወደ መጨረሻው ነገር እንግባ። the best and the last one number 5 ቢዝነስ አድሚኒስትሬሽን BIS ይባላል። the best ፊልድ፣ በጣም ምርጥ ፊልድ ነው። ከስራው በፊት ኮርሱ ልንገራችሁ። ኮርሱ ቲዮሬቲካል ነው። በቃ 98% በሉት ቲዮሬቲካል ነው የምትማሩት። ኦልሞስት በቃ ብዙም ማትማቲክስ የሚባል ነገር የለውም። ዓላማው የቢዝነስ አድሚኒስትሬሽን ዓላማው ዋነኛ ግቡ ወይም ጀነራሊ ስራው የአንድን ድርጅት ፕላን ማውጣት ነው። የአንድ ድርጅት ፕላን ማውጣት ነው። ማናጅመንቱ እንዴት ይቀጠራል ምናምን ሁሉም ነገር ማለት ነው። ሰራተኞችን ማስተናገድ፣ የአንድን ድርጅት ወይም የአንድ የቢዝነስ ግሩፕ ፕላን ማውጣት የቢአይኤስ ስራ ነው፣ የቢዝነስ አድሚኒስትሬሽን ስራ። ማንኛውም አይነት ስራ ውስጥ መግባት ትችላላችሁ በቢአይኤስ። ማንኛውም አይነት ስራ ጀስት ኤግዛምፕል ምን አይነት ስራ አሉ እነግራችኋለሁ መጨረሻ ላይ። ለምሳሌ ቢአይኤስ የሚባሉት እንዳይወዛግባችሁ ግልጽ ላደርግላችሁ ለየት አድርጌ ማለት ነው። ብዙ ጊዜ የምትሰሟቸው አሉ ባጭሩ ማናጀር፣ አድሚኒስትሬተር የሚሆኑት ማለት ነው። የአንድን ድርጅት ማናጀሩ ይሄ ነው፣ አድሚኒስትሬተሩ ይሄ ነው የሚባሉ ብዙ ጊዜ በቢአይኤስ ወይ በቢዝነስ አድሚኒስትሬሽን ተመረቀ ሰው።
የቢዝነስ አድሚኒስትሬሽን ትምህርት ወይም ሰርቲፊኬት ያለው ተማሪ ልምድ ያለው ማለት ነው። ቢአይኤስ የተማረ ማናጀር አድሚኒስትሬተር የሚሆን የምትመረቁበትም ስራ የምታገኙት እንደዛ። ይሄም የሚፈጀው ስቲል ተመሳሳይ ነው። ይሄኛውም 3 ዓመት ነው የፍሬሽማንን ጨምሮ 4 ዓመት ማለት ነው። ኤግዛምፕል የምትሰሯቸው አይነት ልትሰሯቸው የምትችሉት ማለት ነው የባንክ ቤት ማናጀር አድሚኒስትሬተር፣ ጀስት የማኑፋክቸሪንግ አድሚኒስትሬተር ልትሆኑ ትችላላችሁ። የባንክ ቤት ማናጀር፣ የግል ቢዝነስ አድሚኒስትሬተር ልትሆኑ ትችላላችሁ። ጀስት አሁንም ማናጀር፣ እነዚህ ናቸው። ብዙ ጊዜ ያው ቢዝነስ አድሚኒስትሬሽን ሁሉም ፊልድ ላይ መግባት ትችላላችሁ። እነዚህ ከዘረዘራቸው ከአራቱም ታይፖች እነሱ መሃል ላይ እነሱ ዲፓርትመንት ውስጥ የመግባት እድሉ አላችሁ። 5ቱ ቤዚክ እና ዋነኛ ፊልዶች የሶሻል ሳይንስ እነዚህ ናቸው። ላስታውሳችሁ፣ የመጀመሪያው አካውንቲንግ ኤንድ ፋይናንስ፣ ሁለተኛው ማርኬቲንግ ማናጅመንት፣ ሶስተኛው ማናጅመንት፣ አራተኛው ኢኮኖሚክስ፣ አምስተኛው ቢአይኤስ ቢዝነስ አድሚኒስትሬሽን። እነዚህ ቤስት ስኪል የሚባሉት ወይም ቤስት ዲፓርትመንት ኦፍ ሶሻል ሳይንስ የሚባሉት እነዚህ ናቸው። ከነዚህ ውጭ አሉ፣ ከአምስቱ ውጭ አዘርስ የሚባሉ አሉ። በጣም የሚገርሙ ፊልዶች ማለት ነው። እኔ አዘርስ ውስጥ ነኝ የምመደበው። የኔ ፓሽኔና ፍላጎቴም ከነዛ መሃል ስለሆነ አይነቶቹን ልንገራችሁ። ከአምስቱ ውጭ ያሉት ያው አዘርስ ከሚባሉት ፊልዶች ሃይላይቶቹን ልንገራችሁ። ስለነሱ ማብራሪያ ሌላ ቪዲዮ ፓርት አለው። ምን አይነታችሁ አሉ የሚለው ሶሺዮሎጂ አለ፣ ሳይኮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ፣ ጂኦግራፊ፣ ሂስትሪ፣ ኮሚኒኬሽን፣ ሎጂስቲክ፣ ጆርናሊዝም። እነዚህ አዘርስ በሚመደቡ ጀስት ጆርናሊዝም፣ ሎጂስቲክ ዲፓርትመንት ናቸው። እንደ አካውንቲንግ እንደምናምን የሚሰጡ ግን በአብዛኛው ከአምስቱ ስኪል ውጭ አዘርስ ላይ ነው የምንመድባቸው። ከነዚህ ውጭ ያላወራሁት አንድ ኬዝ አለ። ምን ሆኖ ይሄ ልጅ እስካሁን ስለዚህ ጉዳይ ዋናው የሶሻል ሳይንስ እሱ ነው። እንዴት አላወራም ትኛል? ስለ ለው ምንም አይነት ማብራሪያ መስጠት አይጠበቅብኝም፣ አልፈልግም። ምክንያቱም ለው መግባት የሚፈልግ ተማሪ ስቲል ከታችም ገብቶም በቃ ፓሽኑ አላማው የሆነ ምንም አይነት ማብራሪያ አያስፈልግም። ምክንያቱም ስለ ለው ማብራሪያ የምትፈልጉ ከሆነ ያው ኮሜንት ላይ ጻፉ፣ እሰራላችኋለሁ። ምክንያቱም እንዳትቸገሩ፣ እኔ ሰርች አድርጌ ስራዬም ስለሆነ ያመጣላችኋለሁ። ምክንያቱም ጀስት ሰርች ከምትደግሙ ኮሜንት ላይ ጻፉልኝ፣ ኮሜንት ላይ ጠይቁ። ስለ ለው ሙሉ ቪዲዮ እሰራላችኋለሁ ከፈለጋችሁ። አሁን ወደ ቲፑን ንግባ። በዚህ ቪዲዮ መጨረሻ ላይ እኔ ልወስንበት የቻልኩት እንደወስን የረዱኝን ቲፖች ላካፍላችሁ። ለእኔ የሰራልኝን በእርግጠኝነት ለእናንተም ይሰራል ብዬ አስባለሁ። የተጠቀምኩት ስትራቴጂ ልንገራችሁ። መጀመሪያ ባጭሩ ራሳችሁን ልጠይቁት የሚገባው አንድ ነገር አለ። እኔ በምን የተሻልኩ ነኝ? ኤግዛምፕል፣ በሽምደዳ፣ ካልኩሌሽን፣ የኮሚኒኬሽን ስኪል፣ የመናገር ወይም የመጻፍ፣ የትወና ምናምን አርት አይነት በእነዚህ በምን የተሻልኩ ነኝ? ከነዚህ መሃል ስቲል 30 የፈለገ ሰነፍ ምንሆን ከነዚህ መሃል አንዱ ላይ የተሻለ ነው። ማንም ሰው በአንድ ነገር ላይ ፐርፌክት ነው። ስፔሻል ፕሮፌሰር በሉት የፈለገ ፒኤችዲ ኖሮ የፈለገ ዶክተሬት የሚኖረው በአንድ ነገር ነው። በቃ ስፔሻል ወይም ደግሞ ዘ ቤስት ዋን ሊሆን የሚችለው ሁሉም ነገር ላይ ማንም ፐርፌክት አይደለም። በምን የተሻልኩ ነኝ የሚለው የመጀመሪያው ጥያቄ ለእናንተ። ይሄን ጥያቄ ከመለሳችሁ በኋላ ወደ ስትራቴጂ 2 ንግባ። ሰሌክት ካደረጋችሁ በኋላ እኔ በምን የተሻልኩ ነኝ የሚለው ሁለተኛው መሆን የምትፈልጉት ምንድን ነው? ፍላጎታችሁ በምን ፊልድ መመረቅ ትፈልጋላችሁ? ይህንን ማወቅ አለባችሁ። ራሳችሁን ጠይቁና ትጽፉታላችሁ። መጀመሪያ ለምሳሌ ነግራችኋለሁ ወደ ሶስተኛው ስትራቴጂ በምን የተሻልኩ ነኝ። ከዛ ሁለተኛ የምፈልገው ምንድን ነው? መሆን የምፈልገው የግል ቢዝነስ መመስራት ነው? ተቀጥሬ መስራት ነው? አሪፍ የሆነ የራሴን ቢዝነስ ለመጀመር ነው? ጀስት ወይስ ሰርቲፊኬቱን ለማምጣት ነው? ለመመረቅ ብቻ ነው? ይህን መሆን የምትፈልጉትን ነገር የምትማሩበትን ዓላማ ሁለተኛ አወቁ። ይህን ካወቃችሁ በኋላ መጀመሪያ በምን እንደተሻላችሁ ወስናችኋል። ሁለተኛ ደግሞ መሆን የምትፈልጉትንም ወስናችኋል። ወደ ሶስተኛው ነገር ነው። ሶስተኛው በኤግዛምፕል ላስረዳችሁ። መሆን የምፈልገው እኔ የራሴን ቢዝነስ መመስረት እንበል። የራሴን ቢዝነስ መመስረት የምፈልግ ከሆነ የግድ አካውንቲንግ መግባት አይጠበቅብኝ ወይ ደግሞ ለው መግባት አይጠበቅብኝ፣ አሊያም ደግሞ ላንጉጅ ወይም ጆርናሊዝም ውስጥ መግባት አይጠበቅብኝ። በጆርናሊዝም ተምሬ የራሴን ቢዝነስ ቢልድ ለማድረግ ስቲል ሊያግዘኝ የሚችልበት ኬዝ ሊኖር ይችላል። ግን ልትወስኑት የምትችሉት ነገር ልንገራችሁ። ለምሳሌ በሽምደዳ የተሻልኩኝ ከሆንኩኝ ወይ በመናገር የተሻልኩ ከሆንኩ፣ በሽምደዳ የተሻልኩኝ ከሆንኩኝ ኤግዛምፕል ቢአይኤስ ብገባ፣ ቢዝነስ አድሚኒስትሬሽን ላይ ብገባ ቲዮሪ ነው ሁሉ ብዙ ጊዜ የሚሆነው። መሆን የምፈልገውም የራሴ ቢዝነስ ቢልድ ማድረግ ነው። ስለዚህ ሽምደዳ የተሻልኩ ነኝ። መሆን የምፈልገው ደግሞ የራሴን ቢዝነስ ቢልድ ማድረግ ነው ከተመረቅኩ በኋላ። ስለዚህ መምረጥ ያለብኝ ወሳኙ ነገር የመጀመሪያው ቢዝነስ አድሚኒስትሬሽን። ሌላ ኤግዛምፕል ልስጣችሁ። በካልኩሌሽን የተሻልኩ ነኝ ለምሳሌ። ከዛ ደግሞ አሪፍ ውጤት ሰርቼ አሪፍ የመንግስት ስራ አግኝቼ የተሻለ ህይወት መኖር እፈልጋለሁ እምል አይነት ሰው ከሆንኩ ደግሞ በካልኩሌሽን የተሻልኩ ነኝ።
መሆን የምፈልገው ደግሞ አሪፍ የመንግስት ስራ ተቀጥሮ ኑሮዬን ማሻሻል ነው። ስለዚህ ምርጫ የሚሆነው አካውንቲንግ ኤንድ ፋይናንስ ነው መጀመሪያ ላይ። ሌሎችም አሉ እኮ ግን ፈርስት ላይ የሚቀድመው ያን። አይ ሆፕ የእነዚህን ሶስቱ ስትራቴጂዎች ለራሳችሁ ጠይቃችሁ መልሱ ካገኛችሁ 100% እርግጠኛ ነኝ ወዲያው በደቂቃዎች ውስጥ ትወስናላችሁ መሆን የምትፈልጉት። ምክንያቱም ጥያቄዎቹ ከመለሳችኋቸው የሚመጣላችሁ አንድ ፊልድ ነው። ስትሪክትሊ ለእናንተ የሚሆነው ፊልድ የዛኔ ፊት ለፊታችሁ ላይ። ይሄ ቪዲዮ ጠቃሚ እንደነበር ስቲል አሁንም ተስፋ አደርጋለሁ። እንደጠቀማችሁም አልጠራጠርም። እንደጠቀማችሁና እንደወደዳችሁት ማውቀው ቪዲዮውን ላይክ ስታደርጉ ነው። ፕሊስ ቪዲዮውን ላይክ አድርጉት። አሁንም ለእናንተ ምንም አይቀነስባችሁ፣ ለእኔ ግን ትልቅ ሳፖርት ነው። ከዛም ሬት አድርጉት። ጀስት ፕሊስ ለምሳሌ ከመቶ አንድ ስጡኝ። እሺ በቃ 10 ስጡኝ። ከመቶ አስተካክላለሁ። ከመቶ 100 ብትሰጡኝ ጋድ አሰብኩት። ሰብስክራይብ ያደረጋችሁ ልጆች አላችሁ፣ ሰብስክራይብ አድርጉት። ምክንያቱም እስቲል አሁንም በድጋሚ ይሄን ነገር እንገራችሁ፣ አሁን ሰብስክራይብ ባታደርጉ የሆነ ጊዜ ላይ ሰብስክራይብ ማድረጋችሁ አይቀርም። ቪዲዮውን ላይክ እንዳደረጋችሁ አልጠራጠርም። እስቲል አሁንም ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ጉድ ባይ